بتودي له بريت ورا النبر አንቺ በሪት ወራረ ነበር ወይ ንገረኝ እኔ አንተ ቁማር ብቻው እንስማማ ብቻምጥቼ ላስደብድበው ነው እኔ አንተ ቁማር ብቻው ቸራብኝ አንተ ነገር ንገርሽ ብርቱ አንተ ዘኩራታ ተረጋጋናው እንዴ ስሚ ኧረ ባንተ ምን ይልትልኝ ነው አንተ ራስ ምን ይልትልኝ ነው ያለ የዛላይ ሚዲያ ቤተሰቦች ያው እንግዲህ በቀደምለት እንደተነጋገርነው ምን አለን አግኝተነዋል ከስንት ፍለጋ በኋላ ያው እንግዲህ ምን አለን አግኝተነው ከኛ ጋራ ያው አንዳንድ ነገሮችን ለመነጋገር እዚህ ከኛ ጋር ይገኛል ያው እንግዲህ እናንተም ያው በቻላችሁት አንዳንድ ኮሜንቶችን እየጻፋችሁልን እንደሆነ እያየን እንገኛለን እስኪ እንግዲህ ተነጋግረን ያለውን ችግራችን እንፈታለን ብለን እናስባለን እውነት ለመናገር በመሐላችን የገባው የመጥፎ ሰይጣን እንዲጠፋ በኮሜንት ብቻ አይደለም በጸሎት ሁላ እንድታግዙን እንፈልጋለን ያው እንግዲህ ዛላ ሚዲያንም ደግሞ ላይክ ሼር ሰብስክራይብ ማድረጋችሁንም አትርሱ እኔ አላቅም ብቻ ይሄንን ፊት ማየት ለኔ በጣም ነው የደበረኝ በጣም ነው የሚያስጠላ እኔ የጎጃም ቲቪ ቲሞች እንደዚህ ይሆናሉ ጭራሽ ነው አስቤ ማላቅ እውነት እኔ እንጃኔ እስከመቼ እንደዚህ ሆነ እንደምንቀጥልም ማላቅ እኔ በጣም ጨንቆኛል የነሱን ባላቅም በጣም ጨንቆኛል ምክንያቱም ይሄ ቲም ግሩፕ ብቻ አይደለም ወይም ደግሞ የሆነ የጎጃም ቲቪ ተዋናዮች ወይም ደግሞ የጎጃም ቲቪ ክሮች ብቻ የሚባሉ አይደሉም የሆነ በቃ አንድ ፋሚሊ አንድ ቤተሰብ አንድ ተማማችና አንድ ወንድማማች ነን እንደማለት ነው እና ያለው ነገር ተነጋግረን ባካችሁ እንፍታው ችግራችን እኔ ተረዱኝ ባካችሁ ምን አለ ያው እንዳስከፋንህ እናቃለን ግን ባክህ ይቅር በለን እኔ በራሴ ልልህ የምችለው ይቅርታ አድርግልን ነው እና ባካችሁ አንድ ነው እናንተም ያው ከዚህ በፊትም በየጋራችሁትን ወይም ደግሞ የሰነዘራችሁትን ሐሳብ ተውትና እንስራ ባካችሁ የምትሉት የሆነ ነገር በሉኝና እንነጋገር እንደቀደሙ በቃ አንድነታችን የቀድሞ አንድነታችን እንዲመለስ ነው እንፈልግ አይ እኔ የምለው ምንድነው እስካሁን ድረስ የበጠበጥኳችሁ የረበሽኳችሁ እኔ ከሆነ እኔ ልውጣላችሁ የራሴን አብልያለሁ ወጥቻለሁ ይሁን ምን አለ አንተ እኮ አይደለም በጥባጩ እኮ ከመሐላችን የገባ ሰይጣን ነው አንተ በጥባጩ ጭራሽ ነው ልትሆን የማትችለው ሲጀምር የዛኔ እኔ አላቀም የምር እኔ ባንድ ልብስ በልብስ ልበስ አትልበስ ምክንያት እንደዚህ አይነት ግጭት እንገባለን ይጭራሽ ነው ማላስብ እውነት ነው የምላችሁ እና አንተ አይደለም ሚዚክን በጥባጭ ወይም ደግሞ አንተ አይደለም የሆነ እንትን እና እባካችሁ ተነሱና ይቅርታ እንባባል እኔ እንግዲህ በባለፈው አምጣው እንዳላችሁ ይሄው ይዤው መጥቻለሁ በግልጽ ያለውን ችግር ተነጋግረን ምን ፈታበትን መንገድ ይሄው እኮ እኔ ያፈነው ነው ሲጂ እባክሽ የባለፉትን ሐሳብ እንዴ አዚም እንደዛ ጌስቶም እንደዛ ማርያም እንደዛ እባካችሁ አሁን እናንተ መቀጠላችሁን ታለን እኔ እኮ በቃ እየተውኩት ነገር ነው አሁን እኔ እናንተን ማስተግረው ነገር የለም ወጥቻለሁ ከቤተሰብ ተቀላቅያለሁ ከዚህ ቀደም እነሱ የሚያውቁትን ጉዳይ ይሄ ነው እያልኩ ያስረዳው ሲደክሙ ቆይተዋል ሁሉን ነገር ስረብሻቸው ቆይቻለሁ አሁን ሁለተኛ ትቼዋለሁ ተመልሼ ስራ ስለጀመርኩ ተመልሼ እዚህ መጥቼ አልቀላቀልም ለኔም ከባድ ነው ብዙ ነገር ነው እነሱ ራሱ ረብሽን የቆየው ተወን ትቻችኋለሁ ትገለው ትችላችኋል ምንድነው ወሰርኩት ነገር የለም እኮ ወሰርኩት ነገር አለ አይ ምን አለ አሁን አንድ ነገር እዚህ ላይ እኔ ደራሲ የምነግራችሁ ነገር ማለት ነው ያለባችሁን ችግር የማታውቁ ጉዳይ ያለ ነው የምትሉኝ እኔ አዲስ ከመሆን ያንጻል ግን ያለባችሁን ችግር አውጡትና ወይበት ምን ችግር አለው ወይ ምን አለ ስለዚህ አንተም ስራው ያለው ነገር ትክክል ስራ ነው እየሰራ ያለ አንቺ ምን ነው ሰሪ ነበር እኔ ማላውቀው ነገር ያለ ይመስልሻል ስለምን ተኔ ተረበቀ ማላውቀው ነገር ያለ ይመስልሻል ወይ ጌት ፕሊዝ አይደለም የማይሆን ነገር አትቀባል መቀመጥ ነው መቀመጥ ይላል ተምትናገር ማለት ነው ነገም ተነጎዲያ አብረን እንሰራ የምንቀጥል ከሆነ ይሄ ነገር ብጥርጥር ወጦ እውነታው ሲወጣ ብቻ ነው ልንሰራ አብረን እንቀጥል የምንችልሽ የገናለ ፈይት ነው ያድርሽ የት ነሽ ገናለ ታልገኝ ዝም አንተ አንተ እኮ ቆይ ምን አለ እንደማመጥ በግልጽ አሁንም ሌላ ችግር ካለ ከውስጥ ነው ያድርሽ ተነጋግረን ነው ይሄን ነገር ልንፈታው ምን የፋሲካል ፈይት ነው ያድርሽ ንገሪ ጌች ይሄን ብቻ ነገር ወይ አንተ ነው የምታልፍባት ቤተሰብ የምትከባጥረው ነገር አቁም ማን ነገር አዘባል አይተባራችሁ ያለን ችግር አውጡ መለባበስ ምናምን የለበትም እኛ ምን ነው ብቻ ንገረኝ የፋሲካል ፈይት የት ነው ያድርሽ ንገረኝ ይሄን ብቻ ንገረኝ አንተ አደንፋ ብቻ የሚፈታው ሆነ አሁን የሚፈታ ሁለተኛ ና ብላችሁ ለጭቅጭቅ ትሆነ ይቅርብኝ አሁን እኮ ስታመጡኝ አመጣችሁኝ ምጅምር ይቅርታ እንበባል ነው አብረን ቆይተናል አይደለ
አብረን ስለቆየን ይቅርታ አድርግልን ብላችሁ መጣችሁ እኮ ነገር ታምታርግልኝ ይሄ ይቅርታ ምናምን የምትለው ነገር ምንም ይሄ ለኔ የሚሰጠኝ ደስታ የለም። እናንተ በምንገናኝበት እንነጋገራለን። ስለነሱ ስልነው እንጂ ስለኔና አንተ እኮ ተነጋገርን ጨርሰናል። ስትፈልግ እኔም ራሱ ደስ ያለ ቦታ ጠብቃለሁና አሁን እኮ ምን አለ አንተንና ጌችን ለማጣላት አይደለም እኮ ይሄን እንትናች ችግር ካለ ተዋይተን እንፍታው። ምንድነው አሁን ለምሳሌ እኔ የማላውቀው ችግር ካለ ንገሩኝ። አሁን እኮ ችግር አለ ምን ማለት ነው? የገናለት ያደረሽበትን ይሄ የማውቀው ከሱ ጋር ወዲያ ያደረሽ ቺባማ ማለት እዚህ ግሩፕ ጎጃም ኢንተርቴይንመንት ላይ ልንሰራ ነው ብለሽ ወጥተሽ ከሱ ጋር ያደረሽ ከማን ጋር ያደረሽ ንገርኝ እስኪ። ይሄን ብቻ ንገርኝ። አንተ የገናለት ያደረ ከሚስ ጋር ያደረክ አንተ ከሚስ ጋር ያደረ ሚስት ትምጣ ማነው ጉድ ትመጣለህ? እምራን ከሚስ ጋር አደረክም አንተ አይደለም። አንተ እንዲህ ብለህ ሰውን አምተ ተማጣላት ማለት ነው ተማፋጀት ሌላ ነገር ያለው አሁን እኔ ስለቀበጥኩ ሳይሆን አንተ ግብር ጠይቃስ እስቲ ጠይቃስ ሳይሆን አይደለም ይሄኛው አንተ ዋሽሽ ስራ ነው አይደለም ማለት ነው። ችግሩ እሷ ላይ ነው ማለት ነው። ታስጨርሳችሁ አስጨርሱኝ። ፈቷችሁ ተውት። ምን አለ አይደለም ከዚህ በፊት ተፋልጠን ተጋጭተን እናውቃለን። ግን በዚህ በልብስ ምክንያት ወጣ ስትቀር ምንም ምክንያት ታለ ምንም ምክንያት ወጣ በቃ የሆነ ምክንያት ውስጥ እንዳለ እየነገረኝ ነበር። ሰምተሽኝ እሱና እኔ የምንነጋገርበት ጉዳይ አለ። እኔና እሱ እልክ ተጋብተን ምጅምር እሷን የኔ ናት ብዬ ያጫወትኩት የቀልድ ነው የቀልድ ሳጫውተው እሱ ምን አለ እንዴት እኔ ራሱ የግሌን አልሞክርም አለኝ። አይ ያ ፍላጎት ነው አንተም የድልህን ሞክር እኔም የድሌን ሞክራለሁ እያልኩ ሳጫውተው እንግዲያስ ማን እንደምታፈቅር አንተም ጠይቃት እኔም ጠይቃታለሁ እናያለን አለ ሲል እኔ ተለተለ እሱ እየፈለገ ይጠይቀኛል። እንዴት ነው እሺ አለችኝ አልኩ። እሺ አለች ስለው ለእንዴት ነው እሺ አለችበት አለ የገናለት አብራይ ልትወጣ ነው አለ። እንግዲህ ተመልከች አዞ ዙሪያ መጣ እኮ እናንተ አወራሁት እንጂ እኮ አብረን ተግብረን ነው እንኳን አልተገኘንም። አንቺ እኮ እንዳየን እሱ የሚያድልን ሰዎች ነበርን ማለት ነው። እናንተ ዝም በሉ አንተን ተው ቆይ ማልገር ያመጣናችሁ እኮ አያችሁታ አንተ የተገበረ ቢኖር መፈጃት አይቀርም ነበር። ለምን ነው ልንስማማ ብለን እንደገና ቦክስ የናንተ ዛሬ የለም ተቀደም ነው እንደሞደት ይወክ እንደሞደት ይወክ ከነገር ጉርርልና ልክ ገብተህ ልጅቷን ጠይቃት እና ልጅቷን ሻለት ዝምበልና መልስልኝ ብትወደኝ ድሮ ባሪ ተወራረድ ነበር አቶራዳ ባሪ ተወራረድ ነበር ወይ ንገረኝ እኔ አንተ ቁማር ብቻዎች እንስማማ ብቻም ትቼ ላስደብድበው ነው እኔ አንተ ቁማር ብቻዎች አይረፍኝ አንድ ነገር ንገርሽ ብርቱ እረፍ ተሰራጋና እንዴ ስሚ ኧረ ማንተ ምን ይልትልኝ ነው አንተ ራስህ ምን ይልትልኝ ነው ያለ ወዳታሉ ይያል ስንት አመት አብረን እየኖርከው ከሱ ጋር በቁማር የምትለኝ እናንተ ማን ስለሆንክ ነው? ችግረኞች ወደሳ አምኜሽ ስላመንከኝ ነው። ዝም በይ ስላመንከኝ ነው። ስማ ለካ አንዲት ምን እየተባልና እንተዋወቅም ነበር። ለካ የሁለታንም ሰዎች ነበርን። ለካ ሰው አታውቅም።
ለአንተ የሚሆን ጉልበት ማጣት ወንኩ በጣም ተፈስቷል። ለማንኛውም እሱ ጋርና ለተሻረሻቸው ወጥቻለሁ። አዎ የፋሲካ ዕለት ምግና ለጥሙት አትበሽተኛ አዳምጣት። ምንድን ነው ምን አገባሽ? ወጥቻለሁ። ምን ወጥቻለሁ። ይኸውላችሁ ደግሞ እናንተ በቃ ዞራችሁ ደግሞ እናንተ እንድትሆኑ ነው። አንድ ብር ምን ጓደኞቻችን ምን አንቺ አጣሽ ትሆነዋለሽ እሱ ያጁ ያጁ ሳለል ልንገራችሁ። ቆይ ቀነሽ ወይ መጨረሻ ቀነሽ እሺ ጉድ ሰራ መስይ ወጣ ያንቺ ጉድ ስለሚወጣ ወራዳ ነው የኛት ወይ ማለት እናንተ ምኛት ነው። እሺ ማን ስለሆነ ትራፍ መጣን ዛሬ እዚህ ምን ብትመጪው አይደለም ምን አለና ብቻ እንስማማለን እንዲያምጥቻ ሌላው ሰርሻ ጉድ ሰማይ ለምን እየሰማው ነው ግን ማነው ጉድ የምታዳምጠኝ ከሆነ ማለት ነው። ለማንኛውም እሷ ሰው አይደለች። እኔን አለሁ እያለች ከኔ ጋር አብረን 2 አመት ሙሉ አብረን ቆይተን በድብቅ ያው ጎጃም ኢንተርቴይንመንት ላይ የሚሰራ አባል ሳያውቅ 2 አመት የቆየን ፍቅረኛሞች ዋው በጣም በመጣሪ ቀየረች። ችግር የለም እሳይ እንኳን ቀየረች። አይገርምም? በሽታ ራስ ነው በሽታ ወደዚያው እና ከዚህ በኋላ ለማንኛውም እናንተ አብራችሁ ሰው ችግር የለም አብራችሁ አይመለከትሽም። ወሙነሽም ዝም ብላችሁ ምን ማለት የትም ምን ራስ ነሽ። አዳምጠኝ። ምን አለ እናንተ በምንገናኝበት እንገናኛለን። እሺ የነገርኩህ አሁን እዚህ አልገጥምም። ይበቃል። አልገጥምም። እዚህ ደግሞ በራስ ደስ ያለ ቦታ ላይ ፈልግኝ አለው። ላንተ ሆነ ሞት ይጣላል። ችግር የለም። ሰው እኮ ለጥሩ ነገር እንጂ ለመጥፎ ነገር የሚሆን እኮ አይጠፋም። አንድ ወንድ ነው ለመጎዳት በውስጣችሁ ይዛችሁ ነው ለካ ነው። አንድ ሰው ከቆረጠ ነው እግዚአብሔር አንድ 5 ሰው አጠፋለሁ ባንድ ልጅ ተፈልቶ የዛን ቀን እንደዛ አንሰራለን። ችግር የለም። ይኸውላችሁ አንድ ነገር ስሙ። እስከዛሬ ነገር ካለ እናዳምጣት። ይኸውላችሁ እኔ በእናንተ ቤት ቆሜ የምናገር ድፍረቱ እንደሌለኝ አውቃለሁ። ብትናገሪ ማያምርብሽም። እሺ ሲያንቺ አትልፈል። ዝም በል ደግሞ አንተ ደግሞ ተሷልፈሽ ምን አንቺ ያገባሽ ነገር ማውቃለሁ። አንቺ ጉድሽ አልወጣ ብሎ ግን ቢያንስ ስላሳለፍነው ጓደኝነት ስትሉ አዳምጥ። አዎ የምን ጓደኝነት? ከጂጂ ጋር ፍቅረኛሞች ነበር። እወደው ነበር። ይወደኝ ነበር። እወድሻለሁ ግን ይለኝ ነበር እንጂ አይወደኝም ነበር። እኔ አፈቅረው ነበር። እሱ ግን መውደድ እንጂ አያፈቅረኝም ነበር። እኔን አሳልፎ ለቁማር ሰጠኝ። ቁማር አይደል? ስማ አንድ ነገር አንቺ እንደምታስብ አይደለም አይደል